ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የሽምብራ አሳ ወጥ እንዴት አድርገን እንደምንሰራ ነው። እንግዲህ መጀመሪያ ላይ የሽምብራ ዱቄት በሽምብራ ዱቄት ነው የምንሰራው። የሽምብራ ዱቄቱን ትንሽ በርበሬ፣ ጨው፣ ኮረሪማ እና ትንሽ ዘይት አድርጌ ከትንሽ ውሃ ጋር አብክቸዋለሁኝ። ካቦካሁት በኋላ ኩፍ ማለት አይፈልግም። እንደዚህ እያድቦለቦልኩኝ በምፈልገው ቅርጽ እንደዚህ ሰርቼ ኦቭን ውስጥ ጨምሬዋለሁ ማለት ነው። ከዛ እሱ እስኪበስልልኝ ደግሞ ሽንኩርቱን አቁላላለሁ ማለት ነው። የሽምብራ አሳውን ከትቻለሁ። አሁን ደግሞ ሽንኩርቱን እያቁላለሁኝ ነው። ይኸው እንደዚህ እንደምትመለከቱት ብዙም ጊዜ አይፈልግም፣ ቶሎ ነው ያወጣልኝ። በዚህ መልኩ ድርቅ ብሎ በስሎ ወጥቶልኛል ማለት ነው። ከዚህ በኋላ እንግዲህ ሽንኩርቱን ማለትም ቁሌቱን ማዘጋጀት ነው የሚጠበቅብን ማለት ነው። እንደተለመደው እንግዲህ ሽንኩርታችንን ትንሽ ዘይት በማድረግ እናቁላላለን። ከዛ በኋላ ምንድነው የጨመርኩት? የተፈጨ ቲማቲም ጨምሬበታለሁ። ለጣዕሙም ደግሞ ትንሽ በርበሬ ስለሚያቃጥል ትንሽ ለስለስ እንዲያደርግልኝም ስለፈለኩኝ ለዛ ነው አንድ ቲማቲም የተጠቀምኩት። እሱን ቀቅዬ ከላጥኩ በኋላ ፈጭቼዋለሁ እንዳይታይ ማለት ነው። ከዛ እንግዲህ በዚህ መልኩ ትንሽ በርበሬን ጨምርና በርበሬያችንን እንደምንፈልገው እኔ ትንሽ ሞቅ ሲል ነው ደስ የሚለውና ከሌላ ምግብ ጋር ካልጫ ጋር ምናምን ስንመገበው በደንብ ቀይ የሆነ የትንሽም ቃጠልም ቢያደርግ ኦኬ። እኔ በደንብ ነው የጨመርኩበት እና በደንብ አድርጌ ነው ብዙ በርበሬ ነው የጨመርኩት። እናንተ እንደምትፈልጉት እንደመጠናችሁ በርበሬ ጨምራችሁ እንግዲህ ማቁላላት ነው ዋናው። እንግዲህ ሽምብራ አሳውን ሊያጣፍጠው የሚችለው ነገር ቁሌታችን ነው ማለት ነው። እና ይሄንን በደንብ አድርገን ጊዜ ወስደን እናቁላለዋለን ማለት ነው። ውድ ቤተሰቦች እንግዲህ ከቲማቲሙ ሌላ ትንሽዬ ደግሞ የቶሜቶ ፔስት ጨምሬበታለሁ። እሱ እንደ ፍላጎታችሁ ትንሽ ነው ያደረኩት። ከዛ እንግዲህ ይሄንን ውሃ ጠብ እያደረኩኝ ማቁላላት ጀምራለሁ። ይሄው እንግዲህ ሽንኩርቱ እና በርበሬው ዘይቱ በጣም እየተቆላላ ነው። አሁን ነጭ ሽንኩርት ጨምሬበታለሁ። ነጭ ሽንኩርቱን ጨምሬ ደግሞ አሁንም ትንሽ ጊዜ ወስጄ አቁላላዋለሁኝ እና ሌላ የምጨምርበት ነገር ኮረሪማ ጨምርበታለሁ እዚሁ ላይ ማለት ነው። ከዛ እንግዲህ ሬዲ ነው ብዬ እስከማስብ ድረስ አበስለዋለሁ።
ሽንኩርታችን አሁን በደንብ በስሏል። ከበርበሬው ጋር በደንብ አድርጎ ነው የበሰለው። ሽታው ራሱ እንዴት ደስ እንደሚል። አሁን በቃ ምንድነው የምናደርገው? የበሰለውን ወይም ደግሞ የጠበስኩትን በኦቨን የሽምብራ ምንድነው የሚባለው ሽምብራ አሳውን መክተት ነው። ድርቅ ያለ ነው። ድርቅ እንዲል የፈለጉ ድርቅ አድርጌ ነው ያደረኩት። እንደዛ ሲሆን ነው አይደል የሚሆነው። ምክንያቱም አለዚያ ይፈርስብናል። ሽንኩርቱ ደግሞ በደንብ ከተቆላላ ብዙም ጊዜ አይፈልግም። 1-2 ጊዜ ከደን ካደረግነው ማውጣት እንችላለን ማለት ነው። እና ትንሽ እንዲተከተክልኝ ከድነዋለሁኝ። ምንም አይነት ውሃ አልጨመርኩም። መጀመሪያ ውሃ ጠብ እያደረኩኝ ስላበሰልኩኝ ትንሽ እሳቱን ቀንስ አድርጌ እንግዲህ በዚህ መልኩ አበስለዋለሁ ማለት ነው። ትንሽ ጨው ጨምራለሁ። ከዛ መጨረሻ ላይ መከለሻ ደግሞ ትንሽ አደርግበታለሁ። ከዛ እንግዲህ ያው ለመመገብ ሬዲ ይሆናል ማለት ነው። የሽምብራ አሳ ወጣችን እንግዲህ በዚህ መልኩ በሚያምር መልኩ ቆንጆ ሆኖ ተሰርቶ አልቋል። ይሄው እንደምታዩት ከለሩም ያምራል፣ ሽታውም ጣዕሙም በጣም የሚጣፍጥ ቆንጆ የሽምብራ አሳ ወጥ ነው የሰራሁት። እናንተም እንግዲህ በቤታችሁ በምትፈልጉት መልኩ አድርጋችሁ ደግሞ ሞክሩት። በርበሬውን አነስም በዛም አድርጋችሁ እና ከሌላ ካልጫ ነገር ጋር ምናምን ስንመገበው በጣም ደስ ይላል። እንግዲህ ይህንን ቪዲዮ ከወደዳችሁት እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ ደግሞ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሆን። መልካም ቀን።